ምን አይነት ትውልድ እያፈራን ያለ ምን አይነት ጨካኝ ማህበረሰብ ነው ውስጣችን የተሰገሰገው እንዴት ነው ይሄንን ነገር እንደመወያያ የምናነሳው ይሄ እኮ የስጋና የነፍስ ጉዳይ ሁላችንም እኮ ቤታችን እስኪመጣ መጠበቅ የለም የታል ፍቅራችን የታል አንድነታችን የታል ጎረቤት የሰው ልጅ የሚቀጠው ዛሬ መለያየታችን እኮ ልዩነታችን እኮ ነው ይሄንን ያመጣው ህፃናት ስትደፈር ዝም የሚል አንደበት ይሄ ሀገርን ሊያስነሳ የሚገባ ትልቅ ጉዳይ ዛሬ በራችንን ዘግተን እየበላን እርስ በርስ እንኳን አንተዋወቅ ልዩነታችን ሰፍቶ ዛሬ ራሳችን አንዳችን ለአንዳችን እርምጃ መውሰድ የምንችልባቸው ጉዳዮች ናቸው ለሀገር ጠንቅ የሆኑት ለምንድን ነው ከመንግስት ሁሉንም ነገር የምንጠብቀው ህዝብ እኮ ነው መንግስት ማለት እኛ ከተባበርን እኮ ችግሩን ማጥፋት እንችላለን ከዚህ የባሰ ምንም ግፍ የለም አባት ልጁን ደፈረ ሲባል እንደቀልድ ከዚህ የባሰ ምንድን ነው የሚመጣው ተጠያቂውስ ማን ያንን ሁሉ ምን ሸለለው ይታል መነሳት አለብን ከመንግስት ምንድነው የምንጠብቀው ህዝብ እኮ እርምጃ ለመውሰድ አቅም አለ አንድ ላይ መጮህ አለብን ኢየሱስስ እንዴት ይሄንን ዝም ይላል መንግስተ ሰማያትስ ለነሱ እንዳሉት አይደል እንዴ ምን አይነት ዘመን ነው አባት ልጁን ደፍሮ እንደዚህ በሰፋት ሰው እንዴት ይሄንን እየሰማ ምግብ በልቶ ይተኛል ጀግንነታችን ይሄንን ማስቆም አባቶቻችን አሳልፈው አልሰጡን ብዙ መስዋዕትነትን ከፍለዋል እኛ ደግሞ ትውልድን የመጠበቅ ኃላፊነት አለብን ከዚህ የባሰ ምንም አይመጣ ከልጅ በላይ ምንም ነገር የለም ሁላችንም ለዚህ ልንጮልን ቆም ይገባል እኔ አንገቴን እሰጣለሁ ለዚህ ጉዳይ እርምጃ ሊወሰድ ይገባል እቺ ቀላል የሰፋጣ ሀገር አይደለች ማንንም ይቀልድባት ዛሬ በከንቱ በቀልድ በሳቅ በፌዝ በሽሙጥ በአሽሙርና በተራ መዝናናት ሀገራችን ፈራርሳለች ብሔርተኝነት አሁን ነው የሚያስፈልገው ብሔርተኝነት ለኢትዮጵያዊነት አባቴ ያማል የምትረሳለች ድምፅ ይሄ ነው ኢትዮጵያዊነት ኧረ ወዴት ይሄድ እንዴት ጨካኝ ሆነናል እንዴት ጨካኝ ከዚህ የሚበልጥ ከባድ አደጋ ኢትዮጵያ ደርሶናል ልጅ ሊኖረን አይገባም ይህን ስሜት ለማወቅ ህፃናት አባታቸው የሚደፍራቸው ሰዓት ዝም እያልን መኖር ከቻልን እውነትም ሲኦል እዚህ ናት ለዚህ ሁላችንም ልንነሳ ይገባል
ለፍርድ ማብቃት ይጠበቅብናል። ይሄ ሉና ጉዳይ ነው። በዚህ ተራ ህይወት በሌለው ቫይረስ እንኳን እያለቀ ነው። ለነዚህ ህፃናት ልንሞት ይገባል። ሀገር ማለት እነሱ ናቸው። ነገ ሀገር የምናስረክበው ህፃናት እነሱ ናቸው። የነሱ ህይወት መቀለጃ አይደለም። ሁላችንም ልንነሳ ይገባል።